እያንዳንዱ ሰው በቂያማ ቀን አላህ ፊት ቀርቦ ባሳለፋቸው ሰከንዶች፣ ደቂቃዎች፣ ቀናቶች፣ ወራትና ዓመታት ምን እንደሰራባቸውና እንዴት እንዳሳለፋቸው ይጠየቃል። ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል፣ የቂያማ ቀን ማንኛውም ሰው አራት ነገሮችን ሳይጠየቅ አንድ እርምጃ አይራመድም። አንደኛ አላህ የሰጠውን የዕድሜ ገደብ እንዴት እንደጨረሰው፣ ሁለተኛ የወጣትነት ጊዜውን እንዴት እንዳሳለፈው፣ ሶስተኛ ገንዘቡን ከየት እንዳመጣውና ምን ላይ እንዳዋለው፣ አራተኛ አላህ በሰጠው ዕውቀት ምን እንደሰራበት ይጠየቃል። ስለዚህ ይህንን እውነታ አውቀንና ተረድተን አላህ ሱብሓነሁ ወተዓላ የሰጠንን ማንኛውንም ጸጋ አላህ ሱብሓነሁ ወተዓላ በሚፈቅደውና በሚወደው መንገድ ማዋል ይኖርብናል። ይህ ከሆነ ትክክለኛ የአላህ ባሪያ፣ ታዛዥ፣ እውነተኛና አላህን ፈሪ የሚል ስም ይሰጠናል። ለሰራናቸው መልካም ሥራዎች ሁሉ ተደራራቢ ምንዳን ይከፍለናል። እንደዚሁም አላህ ለከሃዲያን ካዘጋጀው ማናቸውም ቅጣት እንደዚሁም ከቂያማ ቀን ጭንቀት፣ እንግልትና ስቃይ ነፃ እንሆናለን። ለዘላለም መውጣት የሌለበትን ጀነት እንገባለን። መከፋት የሌለበትን ሕይወት ደስተኛ ሆነን እንኖራለን። ከአላህ ትእዛዝ ውጭ ለበጎ ሥራ ተቃራኒ ሆነን ከተገኘን ደግሞ ጋ ሁሉ ወደ ቅጣት ይቀየርና ለከሃዲያን የተዘጋጀው የቅጣት የስቃይና የእንግልት ዝናብ ሁሉ ሳያባራ ይዘንብብናል። አላህ ይጠብቀን። በሌላም ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ 5 ነገሮችን ከ5 ነገሮች በፊት ተጠቀሙባቸው። አንደኛ ሕይወትህን ከመሞትህ በፊት፣ ሁለተኛ ጤናህን ከመታመምህ በፊት፣ ሶስተኛ ወጣትነትህን ከማርጀትህ በፊት፣ አራተኛ ሀብትህን ከመደህየትህ በፊት፣ አምስተኛ እረፍትህን ከስራህ በፊት ተጠቀሙባቸው ብለዋል። ስለዚህ ከላይ የተዘረዘሩትን 5 ነገሮች ነቢዩ አለይሂ ሰላቱ ወሰላም ሰርተዋቸው አርአያ ወይም ተምሳሌት ሳይሆኑ እኛን አላዘዙም። ምክንያቱም ነቢዩ አለይሂ ሰላቱ ወሰላም የሚያስተምሩትን ነገር ከመናገራቸው በፊት ራሳቸው ይሰሩታል። በዚህም ምክንያት ያስተማሩት በሙሉ በቤተሰባቸውና በተከታዮቻቸው ዘንድ ያለ አንዳች ማቅማማት ተቀባይነት ያገኝ ነበር። ስለዚህ በእውነት ነቢዩን አለይሂ ሰላቱ ወሰላም የምንወድ ከሆነና ወደ አላህ መቅረብን ለሱም ብቻ መተናነስን የፈለግን ከሆነ የነቢዩ አለይሂ ሰላቱ ወሰላም አካሄድና ፈለግ እግር በእግር እየተከተልን ተግባራዊ ማድረግ ይኖርብናል። እስከ ሕይወታችን ፍጻሜ ድረስም ያሉ የሕይወት እርከኖችን በጥሩ ሁኔታ ማለትም ጀነትን በጉጉት እየፈለግን ጀሃነምን እየፈራን በእነዚህ በሁለቱ መካከል ሁነን ሱናን አጥብቀን ከተጓዝን ኢንሻአላህ አመርቂ ውጤት እናመጣለን። ከሰው ሁሉ በላጭና ጥሩ ሰው ዕድሜው ረዥም ሆኖ ሥራው ያማረለት ሰው ነው። ከሰው ሁሉ ክፉ ደግሞ ዕድሜው ረዥም ሆኖ ሥራው የተበላሸበት ሰው ነው ተብሏል። በነጋና በመሸ ቁጥርም ከዕድሜያችን ላይ እየተቀነሰ ነው። ቀን የዕድሜ መቁረጫ እንደ ነጭ ምላጭ ነው። ሌሊት ደግሞ ዕድሜ መቁረጫ ጥቁር ምላጭ ነው። ስለዚህ ጊዜ የአላህ ጸጋ ነው። ዱንያ ላይ ካልተጠቀምንበት በቂያማ ቀን ትልቅ ቁጭትና ጸጸት ነው የሚሆነው። ለምሳሌ ከላይ የተጠቀሱት 5 ነገሮች ሕይወት፣ ጤንነት፣ ወጣትነት፣ ሀብትና እረፍት፣ እነዚህ ሁሉ አላህ ሱብሓነሁ ወተዓላ ለሰው ልጆች የሚሰጣቸው ትላልቅ ጸጋዎች ናቸው። ከነዚህ ሁሉ አንዱ እንኳ በቸልተኝነት ሳንሰራበት ቢያመልጠን ከሞትም በኋላ ወደ ዱንያ ተመልሰን እንስራው ብንል እንደማይቻል አላህ ነግሮናል። ስለዚህ ማንኛውም ግለሰብ የማይቀረው ድንገተኛ ሞት ከመምጣቱና ጣረ ሞት ላይ ከመድረሱ በፊት ከፍተኛ የሆነ ጥንቃቄ ማድረግ ይኖርበታል። የአኼራውን ሥራ ስንሰራ ነገ እንደሚሞት ሰው መሆን እንዳለብንና የዱንያውንም ሥራ በምንሰራበት ጊዜ እንዳንሳነፍ ለዘላለም እንደሚኖር ሰው መስራት እንዳለብን ይመከራል። ይህ ማለት አንድ ሰው ነገ እንደሚሞት ቢነገረው እንኳ ለመስራት ያቀደውን ነገር መስራት አለበት። እንደዚሁም አንድ ሰው መች እንደሚሞት ባያቅ እንኳ ለአኼራ ወይም ለቀጣይ ዓለም በሚሰራው መልካም ሥራ ላይ
ምንም አይነት መዘናጋት ማሳየት የለበትም። እስከ ሕይወታችን ፍጻሜ ድረስ የዚህን ዓለም ሥራ መስራታችን ጥቅሙ በሕይወት ላሉት ለቤተሰብ አካላትና ለእኛም ከሞትም በኋላ እነሱ በተገለገሉበት ቁጥር አጅር ወይም ምንዳ ይኖረናል። የአኼራው ሥራ ግን የግላችን ነው። እኛ ብዙውን ጊዜ አእምሯችን ላይ የተቀረጸው የሚሞተው የታመመና ያረጀ ሰው ብቻ እንደሆነ ነው። ያልታመመና ያላረጀ የሚሞት አይመስለንም። ይሄ በፍጹም የተሳሳተ አስተሳሰብ ነው። የምንሞትበትም ምክንያት ከአላህ በስተቀር ማንም በውል ሊያውቅ አይችልም። መታመማቸው ሳይሰማና እርጅና ሳይኖርባቸው የሚሞቱ በጣም ብዙ ናቸው። ስለዚህ ለአላህ የመታዘዝ ባህሪያችንን በማጎልበትና አላህ የሚጠላው ማንኛውንም ተግባር በመራቅ በመልካም ሥራዎች ላይ ከመቼውም በላይ ተሰማርተን በመስራት በመልካም ሥራ ታጅበን ሞትን መጠበቅ ይኖርብናል። አላህ ዘንድ ከተጻፈው የዕድሜያችን ገደብ ትንሽን መጨመር ወይም መቀነስ አይቻልም። ሞት ሲመጣ ልጅ ወልጄ ከሆነ ሳላሳድገው፣ ቀጠሮ ነበረኝና በቀጠሮዬ ቦታ ሳልገኝ፣ ሚስት አጭቼ ነበርና ሳላገባት፣ የቤት ግንባታ ጀምሬ ነበርና ሳልጨርሰው፣ እስካሁን ድረስ በተሳሳተና አላህ በማይወደው ጎዳና ላይ ስለነበር አሁን ተውበት ላርግና ወደ አላህ ተመልሼ መልካም ሥራዎችን ልስራ የሚባል ጥያቄ በጠቅላላ በዛን ቀን አይሰራም። ዱንያ ላይ ልትኖረው የተፈቀደልህን ያህል ትኖራለህ። የዕድሜ ገደብህ አልቆ ተነስ ስትባል ግን ያለ አንዳች ማንገራገር ትሄዳለህ። አላህ ሱብሓነሁ ወተዓላ በቁርአኑ ላይ እንዲህ ይላል፣ ዕድሜው ከሚረዝምም አንድም አይረዝምም ከዕድሜውም አይጎልም በመጽሐፉ ውስጥ ያለ ቢሆን እንጂ። አላህ መጨረሻችንን ያሳምርልን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።